ወገን ለአዶናይና ለጃኒ ሰራሁላ ጊዜ ደወልኩና አዶናይ አነሳ ልበልልህና ማልልኝ አልኩት። ቪዲዮ ኮል ነው የፈለኩት አልኩት። ቪዲዮ ኮል እንደቆየ ማለት ነው። ቆየ። ስለ አዶናይና ስለ ጃኒ አዲስ ነገር ተሰምተዋል። እኔ ከአዶናይና ከጃኒ እንደዚህ አይነት ነገር አልጠብቅም ነበር ማለት ነው። እውነት እኔ የሰማሁት ማለት ነው በጣም ከባድ ነው። እንደዚህ አይነት ሰምቼ አላቅም ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆንልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁና ቪዲዮን ስትጀምሩ ላይክ በማድረግ ጀምሮ አዲስ ሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው ሰላም ኮራት ተከታተልቲ ናይ ሸዊት ዝኾንኩም ከመይላኹም ሰላም ዲኹም? አነ ሰላሜ እግዚአብሔር ይመስገን። ንስኻትኩም ለአብ ዘለኹም ወሰላምኩም ብዝሕ ትርፊ ያለለይ እንዳወልኩ ለማዓንቲ ከዓኒ በሐድሽ ቪዲዮና በሐድሽ ርእሲ የመጽእ ዘለኹ ማለት እዩ። መጀመርያ ዛ ቪዲዮ ከጅምሮ ከለኹም ላይክ ብምጓር ጀምሮ ማለት እዩ። ንስኻትኩም ሓንቲ ላይክ ትገብሩ ከለኹም ንዓይ ዓባያ ማለት እዩ። ናይ ሰብ ሓጎስ ናይ ሰብ ደስታ ዝሐጉሰኩም ላይክ እንዳገበርኩም ሕለፉ ማለት እዩ። እና ለማዓንቲ መጽእኩም ዘለኹ ብዛዕባ ጃኒና ብዛዕባ አዶናይ የመጽእ ዘለኹ ለማዓንቲ ማለት እዩ። ለማዓንቲ ብትግርኛና በአማርኛ ሐውሱስ እንዳባልክ ይخنጋገር ማለት እዩ። እና ከስካ መጨረሻ ሓቢርኩም ምሳይ ጽንሑ ማለት እዩ። ዝኾነ መረጃ ስለ ሒዘ ዝመጻኹ ሒዘ መጽእ ዘለኹና እንታይት መረጃ እንታይት ሐቅ ነገር ከዓኒ ኣብ መጨረሻ ከነገረኩም እየ። ዛ ቪዲዮ ብቻ ትዕግስት ገይርኩም ተከታተልዋ ኩለኩም ደሊ ማለት እዩ። መጀመርያ ከም ትትሪእዎም ነበርኩም ባባ ሓድሽ ማለት እዩ ናብ አዶናይ ከም ዝደወል እዮም ዝነገርና ዘሎ ማለት እዩ። ናብ አዶናይ ደው ኢሎም ድማ እንታይ ከም ዝረአዩ እዮም ክነገርና ኣብ መጨረሻ ከእተወልኩም የት ቪድዮ ማለት እዩ። ታይ ዝብል ብቻ ተከታተልኒ ማለት እዩ። አዶናይና ጃኒ ማለት እዩ ኣብ ማሕበራዊ ሚድያ ማለት እዩ ኣብ ናይ ባዕሎም ቻናል ኣብ ፌስቡክ ማለት እዩ ብሰላም ከም ዝተፈላልዩ ተራዳዲኦም ከም ዝተፈላልዩ ጽሒፎም ነይሮም ማለት እዩ። እዚ ሓቂ ድዩ ወይስ ሓቅን ዝብል ኩሉ ክነግረኩም እየ ማለት እዩ። እስከ መጨረሻ ብቻ ተከታተልኒ ማለት እዩ። ፍቅሪ ከምዚ ኢልካ ማለት ሲ ተፋሊጥካ መፍልላይ ተኮይኑ እንታይ ዋጋ ኣለዎ? ቤተሰብ ምንም ትርጉም የብሉ። ንምንታይ ተፋቂርካ ተፈላለ ተኮይንካ ብርግጽ ኣብ አዶናይና ጃኒ አይተጀመረ ምፍልላይ ግን ከዓነይ ምፍልላዮም አይደግፋን ማለት እዩ። አነ ካብ አዶናይና ጃኒ ከምዚ ዓይነት ነገር አይጽበን። ንሳቶም ኣብ ዝለዓለ ደረጃ በጺሖም ክወልዱ ክዝሙድ እንዳተጸብሑ ነይረበር ፍቅሮም ከምዚ በቀሊሉ ከቋርጽ ወሲ በፍጽም ዝሓሰብኩ ነይራ ማለት እዩ። ሰብ ከም ዝሓስቦ ዘይኮነ እግዚአብሔር ከም ዝሓስቦ እዩ። ናይ ጃንና ናይ አዶናይ ፍቅር ድማ ንብዙሓት ከም ዝሰንበደ ንብዙሓት ከም ዘደንገጸ እዩ ዝሪኦ ዘለኹ ኣነ ማለት እዩ። ብዙሕ ሰብ ድማ ሓዚኑ ንምንታይ ብዙሕ ደጋፊ ኣለዎም ንጃኒ ይኹን አዶናይ ብዙሓት ደገፍቲ ኣለዎምና ከም ገይሮም ብሓጺሩ ከቃርጹ ወሲ ማንም ሰብ ኣይሓስብ ነይሩ፣ ማንም ሰብ ድማ ኣይጽበይ ነይሩ ማለት እዩ። ብርግጽ ጃኒና አዶናይ ማለት እዩ ብዙሓት ሰባት ዘድንቅዎም ኣለዉ፣ ብዙሓት ሰባት ድማ ዝጸልዎም ኣለዉ። ብርግጽ ኩሉ ሰብ ክፈትወካ ዘይምጽባዩ ኩሉ ሰብ ክጸልአካ ድማ ዘይምጽባዩ ማለት እዩ። ናይ ጃኒና አዶናይ ክልቲኦም ሓቢሮም ብምዃኑ ብዙሓት ደስተኛታት ዘይኮኑ ኣለዉ፣ ብዙሓት ደገፍቲ ብዙሓት ፈተውቲ ድማ ኣለዉ ማለት እዩ። ጃኒና አዶናይ ሓቢሮም ክቕጽሉ ኣብ ዝለዓለ ደረጃ በጺሖም ወሊዶም ዘሚዶም ክርእዎም ዝደልዩ ብርግጽ ብዙሓት ኣለዉ ማለት እዩ። ብኣንጻር ድማ ከም ዘይድግፍዎም ከም ዘለዉ የዝርእና ብዙሕ ትማሊ ዝተናገርዎ ብዙሕ ሰብ ከም ዝሓዘነ ብዙሕ ሰብ ከም ዘነጋገረውን ርኢና ማለት እዩ። ግን እቲ ኩነታት ከምኡ ይመስለኒ ማለት እዩ። ከምቲ ሰብ ዝሓስቦ ዘሎ ዘይኮነ ካሊእ አንጻር እዩ ማለት እዩ። ካሊእ እዩ ዘሎ ከምቲ ሰብ ልጽበዮ ከምቲ ሰብ ልሓስበሉ ኣይኮነን ካሊእ እዩ ማለት እዩ። ቤተሰብ ማለት እዩ ብጣዕሚ የተገሪመ ግን ማለት እዩ። ከምዚ ዓይነት ምሕሳቦ መሲ ከመይ ገይሮም እዮም ሓሲቦምዎ ኣነ ምንም ክርዳእኒ ኣይከኣለን።
በቃ ንምንታዮም ከኸማ ሓሲቦም እንደ በእውነት ንባዕለይ ማራ ዘመልስ እዚኣሲ ኣይረኸብኩላይ ዘለኹ ማለት እዩ ከምዚ ዓይነት ሓሳብስ ከመይ ገይርኩም ዝመፀሎም እንደ በእውነት ማለት እዩ ማራ የተገረመ ንባዕለይ ቤተሰብ ማለት እዩ እና ጃንና ኣዶናይ ብጣዕሚ ደስ ዝብሉካ በእውነት ኣዶናይ ከዓኒ ንጃኒ ሕልፊ ብጣዕሚ ዘፍቅራ ኮይኑ ልስምዐና ኣነ ማለት እዩ ብዛ ወገነይ ክሪኦ ከለኹ ማለት እዩ እና ከምዚ ብሓፂሩ ሰኢሎም በቀልድ ነገር ተፈላለዩና ኮንሲ ተኣምኑ ቤተሰብ ከመይ ገይርኩም ተኣምኑ ፍቅሪ ስኢልኩም ኮነ ኣነ በዛ ወገነይ ሲ ጅምር ግድፍ ተብሎ ነገር ኣይኮነን ማለት እዩ ከምዚ ቀዳማይ ዝኾነ ኩነታት ተጋጢሞም ነይሩ ርኢና ነርናና ድሕርሱ ድማ ሰላም ተፈጢሩ ሕጂ ከዓኒ ብምርድዳእ ከምዚ ተፈላለዩና ክብልሲ እንድዒ ኣነ አይተውሓጠለይና ቤተሰብ ማለት እዩ እዚህ ሲያደርግ ቆይ ላሳያችሁ ማብሮ እንደቆየ ማለት ነው ቆየ እኔ አዶናይ አትያዝልኝ እኔ ነግሬሃለሁ እንዴት አድርጌ ስክሪንሾት እዚህ ጋር የሚሉን ማለት ነው ባባ ሀዱሽ ማለት ነው ወደ አዶናይ 12 ጊዜ ደወልና አዶናይ ደግሞ በስንት መከራ አነሳቸው ማለት ነው ሲያነሳቸው ድማ ባባ ሀዱሽ ደግሞ እኔ በቪዲዮ ኮል ነው መናገር የምፈልገው ሲሉት ማለት ነው እንዴ ባባ ሀዱሽ ታሸፋለክ እንዴ ምናምን ሲል ማለት ነው አዎ እኔ በቪዲዮ ነው ማወራ ሲል በቪዲዮ አወራቸው ማለት ነው ሲያወራቸው ደግሞ የሆነ ምስጢር ከአዶናይ ጋር ነበረ ማለት ነው እንደዚህ ነው እያሉ ያለው ማለት ነው እኔ ገርሞኛል ማለት ነው ምስጢሩ ምንድነው እንዴት ነው ያደረጉ የሚል ደግሞ መጨረሻ ላይ አስገባላችኋለሁ ማለት ነው ቤተሰብ አያችሁ እዚህ ከአዶናይ ማለት ነው እንዴት እንደምስማት አይታችኋል እንዴት እንደሚወዳት እንዴት እንደሚያፈቅራት ማለት ነው እንደዚህ በቀላሉ ሊለያዩ አይችሉም ማለት ነው እዚህ ጋር እኮ ልውጣት ነው የፈለገ ለመብላት ነው የፈለገው እውነት ነው የምላችሁ ቪዲዮን ብታዩት ማለት ነው በጣም ነው የምትገረሙት ማለት ነው እንዴት ስፍስፍ ብለን እንደሚወዳት ማለት ነው እና የሰማሁት አዲስ ነገር ደግሞ ምን መሰላችሁ ወዶቹ ማለት ነው ከሆነች አንዲት ሴት ናት ያወረችው የነበረ እውነት ይሆን ሌላ አላወቅኩም ቤተሰብ ግን እውነት ነው ብዬ አስባለሁ እንደኔ ግምትም እንደዛ ነው ብዬ አስባለሁ ማለት ነው ልጅቷ ያለችው የነበረች ማለት ነው አዶናይና ጃኒ የሆነ ትልቅ ሰርፕራይዝ እንዳለ ማለት ነው ቀለበት ሊያርግላት እንደሆነ እዚህ ይሻላል ወይስ ዱባይ ይሻላል ወይ እያለ እያሰበ እንደነበረ ነው እየተናገረችው የነበረችና ቤተሰብ እንደዚህ ማለት አትጨናነቁ ለማለት ነው ውድ ቤተሰቦች ማለት ነው እነሱን ለኛ ሰርፕራይዝ ነው ያሰቡት እና ትልቅ ሰርፕራይዝ አለን ማለት ነው እና ቤተሰቦቼ የተጨነቃችሁ ካላችሁ ማለት ነው አትጨናነቁ ለማለት ነውና ጃንና አዶናይ መቼም አይለያዩም እስከ ዘላለም እስከዚህ ማለት በምድር ላይ እስካለ አብረው ይኖራሉ ብዬ አስባለሁ ማለት ነው ቤተሰቦቼ እና ስለነበረን ቆይታ በጣም አመሰግናለሁ ማለት ነው ቪዲዮውን ላይክ እና ሰብስክራይብ አድርጉ ማለት ነው ቤተሰቦቼ እወዳችኋለሁ በቀጣይ ክፍል እስከምንገናኝ ሰላም ለእናንተ ይሁን ባይ ባይ